ይህ ተራ 90 ደቂቃ እግር ኳስ ጨዋታ ብቻ አይደለም። ይህ በሜዳ ላይ የሚካሄድ የክብር የታሪክና የበቀል ጦርነት ነው። በዛሬው የጨዋታ ዶክመንተሪ ዳሰሳችን እንግሊዝ ከአርጀንቲና ታሪካዊ ዳራው ምን ይመስላል፣ በኤፍኤን ስፖርት በኢትዮጵያ በቴሌግራም እንዲሁም በዩቲዩብ በጸሎት ሀብታሙ ኦፊሻል ወደ እናንተ የሚቀርብ ፕሮግራም ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቀጥታ ወደ ፕሮግራማችን እናልፋለን። በእግር ኳሱ ዓለም ብዙ ደጋፊዎችን የሚያስቆጡ ስሜትን ፈንቅለው የሚወጡ በርካታ ጨዋታዎች አሉ። ከዚህም ውስጥ ብራዚል ከአርጀንቲና፣ ሪያል ማድሪድ ከባርሰሎና እኒህ ሁሉ የስፖርት ባላንጣ ናቸው። ነገር ግን ከአረንጓዴው ሳር አልፎ በሁለት ሀገራት ህዝቦች መካከል የደም ጠብታ፣ የሀገር ፍቅር፣ ክብርና የፖለቲካ በቀልን ያዘለ አንድ ፍልሚያ አለ። እሱም በሀገራት ጨዋታ እንግሊዝ ከአርጀንቲና የሚደረግ ይሆናል። ይህ ጨዋታ ተራ የስፖርት ውድድር ብቻ አይደለም። ሜዳው ላይ የሚገቡ 11 ተጫዋቾች ለዋንጫ ብቻ አይጫወቱም። በትከሻቸው ላይ የአንድን ሀገር ታሪካዊ ቁስል፣ የሞቱ ወታደሮችን ክብር እና የትውልድ ቂም ተሸክመው ነው። ዛሬ ወደዚህ ታላቅ ባላንጣነት በጥልቀት እንጓዛለን። እግር ኳስን ወደ ጦርነት የቀየረውን ያንን ታሪካዊ ክስተት እንፈትሻለን። ታሪኩ የሚጀምረው ከሜዳው ውጪ ነው። እንደ አውሮፓውያን አቆጣጠር በ1982 በደቡብ አትላንቲክ ውቅያኖስ ላይ በምትገኝ አንዲት ትንሽ ደሴት ላይ በሁለት ሀገራት መካከል ጦርነት ተቀሰቀሰ። አርጀንቲናውያኖች ማልቪናስ ብለው የሚጠሯት እንዲሁም እንግሊዞች ፎክላንድ ብለው የሚሰይሟት ይህ ደሴት የሁለቱንም ሀገራት ብሔራዊ ኩራት ነካች። የአርጀንቲና ወታደሮች መንግስት ደሴቷን ለመቆጣጠር ሰራዊቱን ላከ። የእንግሊዟ ጠቅላይ ሚኒስትር ማርጋሬት ታቸር በበኩሏ ግዙፍ የባህር ኃይል በመላክ ምላሽ ሰጠች። ጦርነቱ የፈጀው 74 ቀናት ብቻ ነበር። ነገር ግን የደረሰው ጉዳት ቀላል አልነበረም። ከ640 በላይ የአርጀንቲና ወጣቶችንና 255 የእንግሊዝ ወታደሮች ሕይወታቸውን አጡ። አርጀንቲና በጦርነቱ ተሸነፈች። ይህ ሽንፈት በአርጀንቲናውያን ልብ ውስጥ ታላቅ ብስጭት፣ የበታችነት ስሜትና ጥልቅ ቁስል ጥሎ አለፈ። በጦርነት ሜዳው የፈሰሰው ደም የሚመልስ ክብራቸውን የሚያስጠብቅላቸው ተአምርም ይፈልጉ ነበር። ያ ተአምር ደግሞ ከ4 ዓመታት በኋላ እግር ኳስ ሜዳ ላይ ተገኘ። እንደ አውሮፓውያን አቆጣጠር ሰኔ 22 ቀን 1986 ቦታው ሜክሲኮ ሲቲ አዝቴካ ስቴዲየም። ከጦርነቱ 4 ዓመታት በኋላ እንግሊዝ ከአርጀንቲና ፊት ለፊት ተገናኙ። መላው ዓለም በጭንቀት ጨዋታውን ይጠባበቅ ጀመር። በአርጀንቲናውያን በኩል ጨዋታው ከኳስ በላይ ነበር። ለሞቱት ወታደሮቻቸው የሚበቀሉበት መድረክም ነበር። በዛን ዕለት ግን ሜዳው የተቆጠረው አንድ እግር ኳሰኛ ሳይሆን ታሪክን በአንድ እጁ የጻፈ ጠንቋይ ነበር፣ ዲያጎ አርማንዶ ማራዶና። ያስቆጠራት ግብ እንደነበረች በግልጽ ይታይ ነበር። ነገር ግን ዳኛው ፊሽካውን ሳይነፋ ጎል አየማት። በዚህም በዓለም መድረክ የአምላክ እጅ ወይም ዘ ሃንድ ኦፍ ጋድ ተብላ የተመዘገበችው ይህች ግብ ለእንግሊዞች ታላቅ ስርቆት፣ ለአርጀንቲናውያን የፍትህ መጀመሪያ ነበረች። ነገር ግን ማራዶና በዚህ ብቻ አላበቃም። አጋድሞ የክፍለ ዘመኑን ድንቅ ግብ አስቆጠረ። ይህ ግብ በቀልን በተግባር ያሳየም ነበር። ማራዶና በሰጠው ቃለ መጠይቅ ላይ እንዲህ ብሏል: ይህ ጨዋታ ለእኛ ጦርነት ብቻ አልነበረም። በፎክላንድ ለሞቱ ወንዶቻችን፣ እናቶቻችን፣ እህቶቻችን የበቀል ያህል ስሜቶችን ተሰምቶናል። ጊዜያቶች አለፉ። አዳዲስ የጭንቀት ፍም አልጠፋም። በቤካም ላይ ተነሳ። ጋዜጠኞች 10 ደፋር አንበሶችና አንድ ሞኝ ልጅ እያሉ ዴቪድ ቤካም ላይ ማፌዝ ጀመሩ። ቤካም ለዓመታት በእንግሊዝ ደጋፊዎች ዘንድ የተጠላ ሰው ሆነ። ይህ ጨዋታ ለአርጀንቲናውያን ሌላው የድል ምዕራፍ፣ ለእንግሊዞች ደግሞ ጥልቅ የቁጭት እሳት ነበር። ይሁን እንጂ እግር ኳስ ሁልጊዜም ለተበዳዮች ሁለተኛ ዕድል ትሰጣለች። በ2002 ሳፓሮ ጃፓን እንግሊዝና አርጀንቲና በምድብ ድልድል ዳግም ተገናኙ። ጨዋታው 0-0 እያለ እንግሊዝ ፍጹም ቅጣት ምት አገኘች። ኳሱን ለመምታት የተጠጋው ማን ይመስላችኋል? ከ4 ዓመታት በፊት ሀገሩን ወክሎ አሳዝኗቸው የወጣው ዴቪድ ቤካም መረቡ ላይ አሳርፎ እንግሊዝን 1-0 አሸናፊ ያደረገ። ሙሉ እንግሊዝ በደስታ እብድ ሆነች። ደስታቸው ጣራ ነካ። ቤካም ከሀገር ከዳተኝነት ወደ ሀገር ጀግንነት የተሻገረበትን ታሪካዊ ምሽትም ማሳለፍ ቻለ።
ውድ የዩቲዩብ ቻናል ቤተሰቦቻችን የእንግሊዝ እና የአርጀንቲና ጨዋታ ለዚህ ነው ጨዋታዎች ከጨዋታ በላይ ልዩ ስሜት የሚኖራቸው። እያንዳንዱ ፓስ፣ እያንዳንዱ ታክል፣ እያንዳንዱ ግብ ከጀርባው የ40 ዓመት የፖለቲካ የጦርነትና የታሪክ ቁስል አለበት። ዛሬም ቢሆን እነዚህ ሁለት ሀገራት ሲገናኙ ሜዳው ብቻ ሳይሆን መላው ዓለም ይንቀጠቀጣል። አሮጌው ቁስል በአዲሱ ትውልድ እግር ስር ይነሳል። ለእናንተ በእነዚህ ሁለት ታላላቅ ሀገራት መካከል የተደረገው የትኛው ጨዋታ ይበልጥ ይታወሳችኋል? የማራዶና በእጁ ያስቆጠራት ግብ ወይንስ የዴቪድ ቤካም የቀይ ካርድ? ሀሳባችሁን በኮመንት አጋሩን። ቪዲዮውን ከወደዳችሁት ላይክ እንዲሁም ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ታሪካዊ ቪዲዮዎቻችን እስክንገናኝ ድረስ ደህና ቆዩ።